በየቀኑ ልጅ ከምትወድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣህበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሉኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን፣ እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልወልኩበት ውልሃል ብልሃል እነሱን በሐሰት ምስክርነት። ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ሰላም ሰላም፣ የሳሚ ቲዩብ ተከታታዮች እንደምን ከረማችሁ? ሁሉ መልካም፣ ሁሉ ሰላም፣ እኛ ጋር ሁሉ መልካም ነው። ዛሬ ለየት ባለ በአዲስ ቪዲዮ ወደ እናንተ መጥተናል። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ ስንል እናሳስባለን። በዚህ ሳምንት ውስጥ ብዙ ነገር በአብርሽ በዳኒ በሩታና በሄርሜላ ህይወት ተፈጥሯል። ሄርሜላ ጠፍታ ነበር። በሄርሜላ መጥፋት ደግሞ ዳኒ እና የሩታ ቤተሰቦች ተጠያቂ ናቸው በሚል አብርሽ ከሷቸው ዳኒ እስር ቤት ነበር። ዳኒ ከእስር ቤት ወጥቷል። ሄርሜላም በራሷ ምክንያት እንደጠፋች ተረጋግጧል። በዚህ ምክንያት ዛሬ አብርሽና ዳኒ ተቀጣጥረዋል። ምን ይፈጠር ይሁኑ? ከሳሚ ቻናል ጋር ይቆዩ። ለሳሚ ቲዩብ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ ስንል እናሳስባለን። የሚሆነውን ነገር በጨዋነት ደንብ እንመለከታለን፣ ሀሳብ እንሰጣለን። እናንተም የአብርሽም ሆነ የሩታ ቤተሰቦች የዳኒም ሆነ የሄርሜላ ቤተሰቦች በጨዋነት ኮመንት ታስቀምጡ ዘንድ እንጠይቃለን። እስቲ ደግሞ ዛሬ ምን ይፈጠር ይሆን እንመልከት። ውድ ቤተሰቦቻችን ዛሬም ተመልሰን መተንላችኋል። እንዴት ናችሁ? ያው ነፃ ከወጣን በኋላ ዛሬ ሁለተኛ ወይ ሶስተኛ ቪዲዮ ቢሆን ነው። ያው ረጅም ጊዜ ማለት ይቻላል። በነገራችን 3 ቀን ለኔ በጣም ከባድ ነበረ አይደል? አመታት ነው 3 ዓመት ነው የሆነብኝ። ምክንያቱም ብዙ የለመድኩት ነገር አለ ውጪ ላይ ምናምንና ብዙ በቃ የለመድናቸው ነገሮች ስላሉ እየተበቀለው ነው። አሁን በቃ የለውም በቃ ዝም ብዬ እዞራለሁ ምናምን በየምግብ ቤት እሄዳለሁ። ቢረበኝም ባይረበኝም በየቦታው እየሄድኩ እበላለሁ። እና ዋናው ነገር ዛሬ ምንድነው ዋናው ሀሳብ የመጣንበት ሰሞኑን የገባሁባቸው ነገሮች ምናምን በጣም አሳዝነውኛል፣ አስከፍተውኛል። ምንም ባልተጣራ ሁኔታ ላይ ምንም እርግጠኛ ባልሆነበት ነገር ላይ ነው እንግዲህ እኔ ለእስር ተዳርጌ ወንድሙም ለእስር ተዳርጎ ነበር። ያው በልጇ ምክንያት ነው እንጂ እሷም ትታሰር ነበር አይደለ? አንቺም ለእስር ነበር የምትዳረጊው። እና ይሄ ሁሉ ነገር ነፃ እንዲወጣ ለምነን ነበር፣ እውነት ለመናገር ጸሎት አድርገን ነበር። ምክንያቱም ምንም ያላደረግንበት ያልዋልንበት ነው ዋላችሁ የተባል ነው። እና ያኛውን ዋላችሁ የተባልንባቸውን ነገሮች ልጅቷ ስትገኝ ሄርሜላ ስትገኝ እንግዲህ ይፋ አድርገው ማንም ምንም እንዳላረጋት ማናችንም ደግሞ በዚህ ጉዳይ ላይ እጃችን እንደሌለበት እና ደግሞ የጠፋችበት ምክንያት ደግሞ እንግዲህ ለአባትየው አስደሳች አላስደሰተኝም ብሏል እኮ እሱ እራሱ ደንግጧል ማለት ቪዲዮ ላይ ካየሽ ሊሮጥም ትንሽ ነበር የቀረው። እንደዛ ደንግጦ አይቻል ተንተባተበውላል። እና በዚህ ጊዜ ባሁን ደስ ይለኝ ነበር፣ ግን መጣው የፈጠነ ላሽ አቤል መጣው። በቃ ትንሽ ጠብቀኛል መኪና ውስጥ ትንሽ ልረጋጋልና እኔ ልደንግጥ ቀድሞ ነበር መጥኖ መደቆስ ትላለቻት። ሰርፕራይዝ መርዶ የተነገረ ይመስል ጥላን የራቀው እኮ ሽክክ ብሎ የሆነች ኪሎ ከላይ ላይ ግፍፍ ሲል ታይቶኛል። 20 ኪሎ ብድግ ያለው ከላይ ላይ እና ትንሽ ተመልጦ ነበር። አንቺ ግን ተሰማሽ? ኖርማል ነው። ምን ቸገረኝ? እኔ አይደለም ወንድ ነገር ብታጣምጥ ምን አገባት? ራሷ መጣ
ሰውኝ እኔ አሁን ምንድነው ሀሳባችን እንትን ነው ትምህርት ቤት ሊያቋቁም ወስኗል እንደሰማሁት አይ ቲንክ ይሄን መረጃ ከሰማሁት የራሱ ልጆች የሚማሩበት ትምህርት ቤት ያመራቸው እንደገና ወደፊትም ደግሞ የምንሰማቸው ብዙ እርግዝናዎች ይኖራሉ። የኢትዮጵያ ሕዝብ ቁጥር ለማብዛት ደከመኝ ሰለቸኝ ሳይል አብርሃም ታትሮ ብዙዎቻችን ብዙ ነገር ላይ እናሳልፋለን ምሽቱን። አንዳንዶቻችን ላይቭ ላይ እናመሻለን፣ ላይቭ ላይ እናድራለን። አንዳንዶቻችን ደግሞ ሌሎች ስራዎች ላይ እናድራለን እና አብርሃም ደግሞ ጠንክሮ በመስራት የኢትዮጵያ እንደ ስሙ ነው እንግዲህ የኢትዮጵያ ሕዝብ ቁጥር ለማብዛት እየጣረ ያለ በእርግጠኝነት ከትንሽ ጊዜ በኋላ ተሸላሚ የሚሆን ልክ አርሶ አደር እንደሚሸለመው እንግዲህ አብርሃምንም ትክክለኛ አርብቶ አደር ልክ ነሽ። በቃ እያረባልን በልጅ ላይ ልጅ እየጨመረ ያለ ልጅ ነው እና ሁሉም ሰው በየዘርፉ ነው አትሌቶቻችን ወርቅ እንደሚያመጡ ለሀገራችን እንደሚያበረክቱ ምናምን እሱም እንግዲህ ያው ልጆች እያበረከተ ይገኛል። ተተኪ ትውልድን በማፍራት ኃላፊነቱን ይወጣል ይወራል። የኔ ጸሎት ልጆቹ እንኳን ቢያንስ በአባታቸው ባይወጡ ያለበለዚያ ለማለት ነው ሙሉ ኢትዮጵያን የአብርሃም ዘር ነው የሚሞላው። እና እኔ የመጀመሪያው እቅዴ አሁን ላይ ፍቅረኛ ቢዝ ወይ ደግሞ ሚስት ለማግባት እቅድ ቢኖረኝ ከሀገር ውጭ ነው ማደርጋት። ምክንያቱም የኔ ልጅ ላትይዝ ትችላለች። ምክንያቱም በተአምር እንዲጠይቀኝ የማላረገው ሰው ቢኖር አብርሃም ነው። ሳገባም እንዲመጣ ጫጉላ ላይ እንዲገኝ እና በጣም ይበላብኛል። ልክ አሁን ለምሳሌ ልጆች የማይደርሱበት ቦታ መድኃኒቶች ይቀመጡ እንደሚባለው ሁሉ አብርሃም አይደርስበት ቦታ ላይ ሴቶች እንዳይገኙ በጭራሽ ሴቶች እንዳትገኙ። እኔ በጣም እውነት በጣም ነበረ በቃ የደነገጥኩት። ድንጋጤውን ሳይ ነው የደነገጥኩት እና ደግሞ የእሷም ድንጋጤ ምናምን አስደንግጦኛል። ምክንያቱም አልጠበቀችውም። ልጁን ስቀርበው እንደዚህ አልመሰላትም። ቶሎ ቅልብ እንደሚያስደርጋት አላወቀችም እና ረጅም ጊዜዎችን ኢንጆይ በማድረግ እሷ ከሀገር ወጥተን ኢንጆይ እናደርጋለን ምናምን ነበር እቅዷ። ያው ግን አሁን ከዚህ በኋላ ከትንሽ ጊዜ በኋላ በእርግዝና ምክንያት አትንቀሳቀስም። ስትወልድ ደግሞ አስቡት፣ ስትወልድ ደግሞ ድጋሚ አራስ ቤት ምናምን ከዚህ በኋላ ምናልባት ከሀገር ወጥተው ሊዝናኑ ምናምን የሚችሉት እና እነዚህ ነገሮች አስደንግጠዋታል። እና ግን ይበል የሚያሰኝ ነው። አብርሃም በርታ፣ ጠንቅር፣ ከዚህ በላይ ብዙ ዘር ይብዛ። ነገ ላይ ልክ እንደ አርሰናል እንደ ማንቸስተር ሩታ ግን ስትስቅ እኔ የተረዳው ያለት የተቃጠለ ሰው ነው ታውቃለህ። ምክንያቱም ባሏ በክብር ያገባችው ባሏ ሌላ አስረግዞ መጥቶ ምናምን ነገር በቃ ንጥል እያለች ምትል ይመስለኝ ነበር ይባላል። ጥርሴ ስለማምን ሆዴን አታስበው ነው ምን እያለቀ ምን እያረረ ምን ያለቅሳል። ብቻ እናንተ ተረትና ምሳሌ ሆነዛል እናንተ ትረዳው ነው። እስቲ ይቀጥል። በዚህ ጋር የሴት ደግሞ ተጫዋቾች በዛ ጋር 12 እንደምደረግ ታረጋለህ። ከዚህ መሀል ግን የኔ ልጅ አይገባም። ይቅርታ አድርጉልኝ። አናስገባም። እኔ ነኝ እናቱም አባቱ እና በጨዋታ ግድርገኝ ይሄን አስረሳኸኝ። በጣም ኢንጆይ እንድታደርጉ ስለፈለኩኝ ነው። ዋናው ደግሞ የውጭ ላይ ያለ ወረቀት አለ። ዋናው ሀሳብ ደግሞ ምንድን ነው? ብዙዎቻችሁ ኮሜንት ላይ የሚያደረጋችሁ ነበረ። ብዙ ሰዎች ደግሞ ተሰምታችኋል። ምክንያቱም እውነታው ሲወጣ ለምን ዝም ትላላችሁ? ምክንያቱም አንድ ስማችሁን በማጥፋት ስማችሁን አጥፍቶባቸው፣ ሁለት ደግሞ እኛ ገብተን 3 ቀን ቤተሰቦቻችን እንዲንገላቱ እኛም እንድንገላታ አድርጎናል እና ይህን ነገር በዝምታ ማለፍ ያልፈለኩም በዝምታ አልፈውም አይገባኝም። ምክንያቱም ይህን ነገር በዝምታ ማለፍ ማንም ሰው ቢሆን የማያደርገው ነገር ነው። ስለዚህ በዝምታ የምናልፈው ነገር ስላልሆነ ጉዳዩን ወደ ሕግ ወስጄ እንግዲህ ስም በማጥፋትና በተሳሳተ መረጃ በመስጠት በማለት በድጋሚ ከሳሼን ከስራለሁ። ነገራችሁ ላይ ያው እኔና ይፋ ሌላ ታሪክ ዳኒ አብርሽን ከሰሰው ማለት ነው። ምን ሊፈጠር ነው ያለው? ዝም ብላችሁ የምታርዙ ነው እንደሚሻለው። ነገሩን የሆነ የእስራኤልና የኢራን ማለት የኢራን ነገር አደረጋችሁት። የሆነ የማይፋታ ነገር ውስጥ የከተታችሁት
በየጊዜው ለራሳችሁ ለነገሩ እንዲቀጥልም አጀንዳ እየሰጣችሁ ነው ያላችሁት እና ይህን ነገር እንተውናም ብለን ነበር ያሰብነው። ዳኒ ግን በቃ ከነገሮች በኋላ ትናንትና በተለይ ያደረገውን ነገር ሳይ ይቅርታ ምናምን አጠያየቁን ሳይ አልተመቸውም እና በድጋሚ ክሱን አንስቶታል። እኔም ልቃወሙ አልፈልግም፣ ምክንያቱም ያሳለፈውን ነገር እሱ ነው የሚያውቀው። ያለ ስም ነው ስም የተሰጠን። እኛ ብቻ ሳንሆን እነ ፈረንጁ፣ እነ ቢኒ፣ እነ ካሌብ፣ እነ እዩ ብቻ ብዙዎቻችን እሱም መጥቷል። ብቻ ብዙዎቻችን የማይሆን ስም ነው የተሰጠን። በሳው መጥቷል። ፍሬው ያማረ ዘር እንዲበዛለት አብርሽ ደስ ይለዋል። ልጆች ሲወለዱለት አይ ቲንክ መንታ መሰለኝ። ደግሞ ለዛ ነው ቆሌ ተገፍሮ በቃ ተውክ እንቅልፍ አተኛ። አንዳንዴ እረፍት አድርገው ተኛ አብርሃም። አንዳንዴ እባክህ አይኖ በጣም አፕሪሼት እናደርጋለን ለህዝብ ቁጥራችን መብዛት እያደረክ ያለው አስተዋጽኦ እናመሰግናለን። በጣም ደከመኝ ሰለቸኝ ዛት 24 ሰዓት ሙሉ እየታጠርክ እንግዲህ ልጆች እያበዛ ትገኛለህ። እንኳን ደስ አለህ። ነው ሲወቀጣ ደስ ያለ አይመስልም። አንተ እንዳየው ወይ እንደሰሙት ብዙ እቅድ ነው ያለ፣ ብዙ ልጆችን ወደ እቅድ አለህና እንኳን ደስ አለህ። ነው ሲወቀጣ ስራ ድጋሚ ሌላ ታስረግዝ ነው። ኧረ ጉዳችን ስራ ብሎ እየሄደ እያስረገዘ ነው የሚመጣው። አሁንም ደግሞ ሌላ በመጀመሪያ አሁን ያሉት ሂደቡና ከዛ ብትሰራ ይሻልም ማለት ያንተ ስራ ምን እንደሆነ ህዝቡም እኛም አሁን አይተናል። ምን ላይ እየለፋ ምን ላይ እየደከምክ እንደሆነ ውጤትን እያየን ነው። አሁንም በርታ፣ መቀኞች ጠብቃቸው። ዛሬ የፈለግነ ለመቅኔ መንታን የተባለው ነገር ነው። ወደ ጉዳይ መግባት ትችላለህ። ወደ ጉዳይ ሰብችቶኛልና ረጅም ጉዳይ ፈልጌ ያለ ተለካይ ነው የመጣሁት። ረጅም መስራት ነው። እሺ ዋነኛው ነገር ምን መሰለህ? ከደስታው ባለፈ ደግሞ ምንድን ነው እኔ የዛኔ ባልሆነ ራስህ ባጠፋው ጥፋት ራስህ ልጅቷን አስረግዘ ጉድ ባረካት ጉዳይ ላይ እኔ ተከስሼበት ሩታ እንዲሁም ኤፍሬም ተከሰንበት እኔና ኤፍሬም እስር ቤት ገብተን ነበር። ይህ የሚዘነጋ ነገር አይደለም። ብዘነጋው መችንም ኦዲየንሱ ሊዘነጋው አይችልም። ገባህ አይደለ? እና ምንድነው ይሄን ያህል ጊዜኛ መስዋዕትነት እንድንከፍል የሁሉ ነገሮች በላያችን ላይ ቻሌንጆች እንዲያልፉ አድርገሃል። ምክንያቱም እዛ ገብተን ብዙ ነገሮች ተንከራተናል ምናምን ነገር ያንን ነገር እኔ በዝምታ ላልፈው አልፈልግም። ተረዳኝ። በዝምታ ላልፈው አልፈልግም። ፕላስ ደግሞ የህዝቡንም ቁጥር ደግሞ ከመቀነስ አንጻር ምን አሰብኩኝ? እኛ እንደገባ ነው ትንሽ ጊዜ አንተም ወደ እስር ቤት ገብተህ ቢያንስ እረፍት እንድታደርግ ገባ። ሁሌ እየሰራ በየቀኑ ልጅ ከምትወድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣህበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልካቹ ጋይስ ተቀብሉኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን። እኛም በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልወልኩበት ውልሃል ብልሃል እነሱን በሐሰት ምስክርነት ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንቀላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ? ማወቅ አለብህ ስሜቱንም። ገባ? እስቲ እዛ ደግሞ ከቁንጫ ታስረግዝ እንደሆነ ያለን ከቁጭጫ ከበረሮ ምናምን አስረግዘህ ትወጣለህ እናያለን። ምክንያቱም ያው ስራ ማስረገዝ ስለሆነ ስራ ማስረገዝ ነው ብዬ ነው። እዛ ገብተህ ጥሩ ጓደኝነትም ሪሌሽንሽፕም ትፈጥራለህ። ምናልባት ደግሞ እዛ ደግሞ ያላየሃት ዕጣ ክፍለ ትኖራለች፣ ቁንጫ ምናምን እና ገብተህ እንድታይ እፈልጋለሁኝ። ዋናው ነገር ምንድን ነው? ተከሰሃል። ከነገ ጀምሮ እንግዲህ
ያው የሚሰጡን ቀን አላውቅም። ምናልባት ግን ለአንተ 3 ወር ቢያደርጉልህ አሁን ላይ እኔም ብዙ ማስረጃ አለን። በነገራችሁ ላይ ማስረጃ አለ፣ በቪዲዮ በደንብ የተቀመጡ ማስረጃዎች አሉ። የምንም 3 ወር የለም። አይ 3 ወር ያልኩት እዛ እሱ የሚገባበት 3 ወር ምናምን ቢያቆዩ ምን መሰለህ፣ እኔ አሁን ቅጣት ማክበጃ አቅም ይባላል አይደለ? ለአንተ ቅጣት ማክበጃ አንድ እረፍት እንድታደርግ፣ ምክንያቱም የህዝብ ቁጥር እጥፍ እንዲጨምር እያደረክ ያለው አንድ አንተነህና እሱ እንዲሆን ያደርጋለሁ። ኢኮኖሚ እያቃወስክ ስለሆነ ዋነኛው ነገር ግን ከቀዱ ደግሞ መለስ ስል እኔ ለከፈልኳቸው ኤፍሬም ለከፈላቸው ነገሮች ሩታም የደረሰባት ለእያንዳንዱ ነገር ዋጋ መክፈል አለብህ። አብረን ገባ። እኛ እዚያ ያሳለፍነው ስቃይ ምናምን ነገር እዚህ ጋር መጥቼ አላወራሁትም፣ ግን የተደላደለ ነገር ላይ እንዳልነበርኩና ምን ያህል እንደተሰቃየን እንድታይ እፈልጋለሁ። ለዛ ነው የከሰስኩ። የክሱን ወረቀት ተቀብለኸኛል፣ አመሰግናለሁ። ነገ ስንገናኝ ፍርድህን ትቀበላለህ። ሀሳብ ካለ መቀጠልሽ። ከአንተ ጋር ሀሳብ የለኝም፣ ግን ከሩታ ጋር ሀሳብ አለኝ። ትናንትና ሁሉንም ነገር በወንድሞቼ ፊት ጨርሰን ነበር። ዛሬ ላይ ይህን ወረቀት መምጣት ለምን አስፈለገ? በነገር ላይ መክሰስ የምችለው ወይም ደግሞ ክሱ ማንሳት የምችለው እኔ ብቻ አይደለሁም። ወንድምህም ባለጉዳይ ነው፣ ዳኒም ባለጉዳይ ነው። ሰው መብት አላቸው። ከወንድሜ ጋር ያለኝን ነገር በተጨማሪ ዛሬም ተነጋግረን ፈተናል። ከወንድም ጋር ያለውን ነገር መፍታት ትችላለህ፣ ከኔ ጋር ያለውን ነገር መፍታት ትችላለህ። ግን ደግሞ ከኔ ጋር ያለውን ነገር አውርተህ አልፈታህም። እኔ የምከለክልበት ምንም አይነት ምክንያት አይኖርም። ምክንያቱም በማያገባው ነገር ትናንትና ይቅርታ ጠይቄሽ ይሄ ሌላ አዲስ ፋይል ነው። በነገር ላይ ይቅርታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳ ነው የዘጋ ነው። አንተ እንደምታደርገው ምናምን ማረጋግጦን ሳይሆን ገና ይቅርታ ሳትጠይቀን ነው ክሱን ያነሳን የነበረው። ነገር ግን ዳኒ አልተመቸውም። ለምን አልተመቸም ማለት ነው? የሚያሳልፈውን ነገር የሚያውቀው እሱ ነው። በአንተ ምክንያት በሀሰት መስከረበት የሀሰት ምስክር ሰብስበህ ከነ ጓደኞችን ያላጠፋውን ነገር አጥፍቷል ወይም ደግሞ ሲያወሩ ሰምተናል ብለው ያላዩትን ነገር ቅጥርጥር አድርገው ሲያወሩ ነበር። ይህንን ነገር ደግሞ ልቃወመው አልችልም። ገባ? ምክንያቱም የደረሰበትን ያውቃል። እዛች ጋር ስሙ ምን ያህል እንደጠፋ ያውቃል። በነገር ላይ ተነስተው እነ ፈረንጁ ምን ነቢን ስላልከሰሱ ነው እንጂ የእነሱንም ስም እያነሳችሁ ነበር እስር ቤት ውስጥ። ጓደኞቿ ናቸው፣ ተባባሪዎቿ ናቸው። የሰው ልጅ ክፋቱ ደጉን ቀን መርሳቱ ይላል። በሁለታችሁም ህይወት ውስጥ እኔ የእናንተን ቪዲዮ ማየት እንዲህ ሪያክት ማለት ከጀመርኩ ጀምሮ የተረዳሁት ነገር ቢኖር ሁለታችሁም ያለፋችሁበትን ነገር ያን ያሳለፋችሁትን ደጉን ነገር ረስታችኋል። ይህም ቤተሰብ ሙሉ ማለት ነው። ብቻ ይገርማል። አንቺ የምትሆኝ ስላሳለፋችሁት መልካም ቀን ብለን ክፉን እኮ እንተዋለን፣ መልካሙ ስለሚበልጥ ማለት ነው። ነገ ምን ላይ እንደምትገናኙ ስለማታውቁ በይቅርታ የታለፈ ነገር አምጥታችሁ ከእንደገና ፋይል ከፍታችሁ ምናምን አዛ ነው። ብቻ እንቀጥል። ነገር ግን በሰዓቱ የተገናኙት ከዳኒ ከይፋ ምናምን ከሩታ ጋር ነበረ። ነገር ግን እነሱም አገዛቸዋል ብለው ያልዋሉትንም ሰዎች ስማቸውን እያነሳችሁ ነበረ። እነሱ መብት ሊኖራቸው ይችላል። ስማችንን አጥፍተናል ብለው ነገ ሊከሷችሁ ይችላሉ። በዚህ አትደናገጡ ወይም ደግሞ አትጠራጠሩ። ገባ? መብት አላቸው። ምክንያቱም በሀሰት ነው ስማቸውን ያሳፈራችሁት። ስማቸውን አላነሳንም እንኳን ብትሉ ስማቸው ተቀምጧል እዛ መዝገብ ላይ። ገለጥ ገለጥ ማድረግ ነው የሚጠበቅባቸው ፖሊሶች፣ የህግ አካላቶች። ለምን ይህንን ነገር ታደርጋለህ ብዬ ልለው አልችልም። ዳኒ የተጎዳውን የጠፋውን ስም የደረሰበትን ነገር በምን አይነት መንገድ በሰው ያለውን አመኔታ እንዳጎደላችሁበት እሱ ያውቃል። እንጃ እምነትን ማጉደል ደግሞ ምን ያህል እንደሚከብድ ለማንም ግልጽ ነው። ግን ደግሞ ፈጣሪ ይመስገን የእውነት አምላክ እውነቱን ፍልቅልቅ አድርጎ አውጥቶ እኛን ነፃ አድርጎናል። ስለዚህ እኔ ለምን ይህንን አደረግ ካለው መብቱ ነው፣ እንደፈለገ ማድረግ ይችላል። እኔን አታካተኝ እዚህ ውስጥ። ትናንትናም ቢሆን እንዴት እየሆንክ እንደነበረ ግልጽ ነው፣ እያደረገ እንደነበረ ግልጽ ነው እኮ። ትናንት ላይ የፈታን ስለመሰለኝ ነው ዛሬ ይህንን ነገር መርገም አይጠበቅብንም ያልኩሽ የነበረው ማለት ነው። ከኔ ጋር እኔ አይደለም የደገምኩት፣ ዳኒ አልተመቸውም እያለ እኔ ደግሞ አይደብረኝም ምስሉ የሚያደርገው ነገር። ምክንያቱም የተጎዳው ያለፈበት በማይሆን ነገር ስም የተሰጠውን ነገር ስላየሁኝ በሀሳቡ ምንም ቢሆን አልቃወመው። ስለዚህ አንቺም ተባብረሻዋል ማለት ነው። እንደውም እደግፈዋለሁ እኮ እዚህ ሀሳብ ላይ ተባብረሻዋል ማለት ነው። እደግፈዋለሁ። ክሱን ያነሳው እሱ ቢሆንም እኔ የምተባበረዋለሁ በግልጽ አማርኛ። ምናልባት የኤፍሬም ጋር የተስማማችሁበትን ነገር አላውቅም፣ ግን እኔም አላገኙትም። ከዛ በኋላ ነው በእርግጠኝነት በሆነ ምክንያቶች ሊሆን ይችላል እንጂ የተስማማው ያደረጋችሁን ነገሮች በቀላሉ የሚታለፉ ወደ ዝም ብለን የምናልፋቸው ጉዳዮች አሉ። ገባ? እኛ ላይ ያደረጋችሁት ነገር የዛኔ የከፈልኩትን መስዋዕትነት እንዲህ እንደቀል የማልፍ አይነት ልጅ አይደለሁም። ገባ? እኔን ከመሬት ተነስተን የከሰስከኝ እኔ ግን ሪዝን ኖሮኝ አሳማኝ ምክንያት ኖሮኝ ነው አንተን መከስ። ገባ? ለከፈልኳቸው ነገሮች ዋጋ ትከፍልበታለህ።
እዛ ስገባም ደግሞ ጸባይ ታርሞ ትወጣለህ። እንደውም ጥሩ ነው የሆነ አንዳንድ ማስተካከል ያለብን ነገሮች አሳክለህ ትወጣለህ። ማስተዋል ተጀምሯል። ሲቀጥል ደግሞ ይኸውልህ አንተ ምንም በማታውቀው ነገር ምንም ባላየው ነገር ጓደኞች ላይ ወንድምህ ላይ እስከ መጨከን ያደረሰ ምንም መረጃ ሳታገኝ ወንድምህን እንጂ ወይኔ ቤት እስከ መወርወር የደረስክ ሰውዬ ዛሬ እኛ እንድንራራልህና እንድናዝንልህ ኤክስፔክት አታድርግ። ገባ ሲተት እዚህ ጋር እናረባት ርህራሄ ከሰው በመነሳት የምታደርጉት ነገር ሳይሆን ከራሳችሁ ባህሪ በመነሳት የምታደርጉት ነው። አብርሃም ክፉ ስለሆነ ክፉ መሆን አለብኝ ሳይሆን ማንነትሽን ነው መኖር ያለብሽ። ክፉ ከሆንሽ ክፉ ነሽ፣ በቃ አለቀ። ይነፍሊ ሰው መልካም ስላደረገልሽ አትለወጪ። መልካም ከሆንሽ መልካም ነሽ። ያደረግከውን ነው የምትቀበለው፣ የዘራህን የምታጭነው። ኖርማል ነው፣ ተላመደው። ቀለል አለ፣ ከባድ አይደለም። በነገራችን እኛ እንደሆነ ነው የምትሆነው። እኔ ሞቶች አሁን ተስተካክል ነገር አይደለም። አንተም ሄደህ መስተካከል ምናምን ብቻ ሳይሆን ዳኒሻ፣ ምናልባት አንተ በቀናት ነው እንትን የሚለው፣ አንተ ደግሞ ሞር በደንብ እንድትታረም ምናልባት የዓመታት ልዩነት ሊኖር ይችላል። ልዩነታችሁ እዛ ጋር ነው። ምናልባት ወራት ስትገባ ታድባለህ ምናምን ነገር ትንሽም ደግሞ እንዳልኩ ቅድም የህዝብ ቁጥሩ ይቀንሳል። ከምታበዛው በየጊዜው ከምታበዛው ትንሽ ደግሞ ቀለል ለማድረግ የሚያህል ነው። አንደኛ፣ ሁለተኛ 1 ዓመት ምናምን ቢሆን ነው ከዛ ይበልጥ ኧረ ችግር የለውም። አትፈራለህ እንደ ብታሰብ ኖርማል እኮ ነው። እኛ እንደገባነው ገብተን እዛ ከቁንጮች ጋር ምናምን ደግሞ ጥሩ ላይ ነው። ሞኝና ወረቀት የያዘውን አይለቅም ይባል። ዳኒ ደግሞ አሁን ሞኝ በቃ አንዴ እኛም ሰማን ሳቅን ምናምን ነገር በቃ አሁን ደጋግመህ ምናምን በቃ አንድ ቀን ካሳቀ በነገራችን ላይ ያሳቀን 2-3 ያስቅም። ብራዘሬ መውጣት ትችላለህ። ፍራሽ ደግሞ አዘጋጅልሃለሁ። ፍራሽ ብርድ ልብስ ምናምን ነገር እኛ እናዘጋጅልሃለን። እሺ ኧረ እባክሽ እሺ። እሱ የሚገባበት ነው፣ አንተ የምትገባበት ሜቢ ላይ ይፈቀድልህ ይችላል። ግን የሚፈቀድ ከሆነ ፍራሽ ምናምን እናዘጋጃለን። በቀን ደግሞ አሁን ትበላ የነበሩትን ምግቦች በተቃራኒ ይዘን እንመጣለን። ሰላጣ፣ ቆስጣ ምናምን ነው መብላት ያለበት። አዎ ማለት እኔ እንዴት ነው ብንኖር አለ ሲያምር አልጨረስንም። የቀረን ነገር እሺ። ቀጣይ ደግሞ ሌሎች ማናቸው ያረገዙ ሰዎች ሊስት ነን ያሸው ተኛ ግን እረፍት አድርግ። ምክንያቱም አሁን ደግሞ ዛሬ እረፍት አድርግሽና ገዛ ጣቢያ ስለምትሄድ ዛሬ እንኳን ተኝተህ ደርግሽ። አበዛችሁ ቁጥራችሁ ጋይስ። በእውነት ነው የምላችሁ፣ በጣም ነው ደስ ያለኝ። ምክንያቱም እኔ ያለ ጥፋቴ ብዙ ነገር ተብያለሁ፣ ብዙ ነገሮች ዋጋ ከፍዬበታለሁ። ስለዚህ እሱ ዋጋ ይከፍላታል። እዛ ገብቶም እንደሚሆን በነገራችሁ ላይ ምንድነው ኤክስፔክት የሚያደርገው በጣም እንድንራራለት ምናምን ይቅለሰለታል። ይሄንበር የእህት ባል እንደነበር የዳልከው የእህት ባል እንደነበር መርሳት ራሱ ይገርማል። በቃ አንዳንዴ ቅድም ብያለሁ፣ ሰው ክፋቱ ደጉን ጊዜ መርሳቱ እና ደጉን ጊዜ መርሳት ራሱ እሱም ረስቶ ይሆናል። ግን እሱ በዛ መንገድ ስሊድ አንተ በዚህ መንገድ ሪያክት ታደርጋለህ። ባህሪ ነው ሪፍሌክት የምታደርገው የምታሳየው፣ ሌላ ምንም ነገር የለም። እነሱ እኮ ማለት ይሄ ሰው ማገዝ ምናምን በሚል በማይሆን ሀሳብ ነው የከሰሱንም እንዲታሰሩ የሚያደረጉት። በሀሰት እየተመሰካከሩ ምናምን እና ያ ነገር እኛን አመታት 15 ዓመት ምናምን ከዛ በላይ ሊፈጅ ይችላል። ዳኒሻ በነገር ላይ ሰው ማገዝና ሰው ማገዝ ምናምን ቀላል አይደለም እና በማይሆን ሀሳብ እኛን ለማሳሰር 1-2 ብለው ምንም ያራሩ ሰዎች ዛሬ ላይ እንድንራራላቸው ምናምን ይቅለሰለሳሉ። ከዛስ ደግሞ የኛ ነገር በውስጥ እናወራዋለን። የኛ ነገር ሲሆን ደግሞ በውጭ እንዲ ካሜራ ተይዞ ምናምን እንዲወራ ይፈልጋሉ። የእነሱ ነገር ሲሆን ግን በውስጥ እንጨርሳለን ይላሉ። የለም በውስጥ እዚቹ ፊት ለፊት እንቅስቃሴ በእርጉዝ ሴት ደግሞ እንቅስቃሴ አሪፍ ስለሆነ እሷ ቤተመላክ ስትጠይቀው ገባችሁ ለእርግዝና አሪፍ ይሆንላታል። ሄድ እያለች ስትጠይቀው እርግዝናም አሪፍ ነው፣ ለእርግዝናም ቆንጆ ስለሆነ እንቅስቃሴው አሪፍ ነው። እሱም ደግሞ ገብቶ ያሉትን ነገሮች አይቶ እሳት ነው ይወጣል። ትንሽ መረጋጋት አለበት። ይሄ መስከር አለበት እንጂ በዚሁ ከቀጠለ አዳሜ ትራቭሉ ላይ ያደርጋል። ከዛ ዱባይ ላይ ያስረግዛል። ቀጣይ ይወጣላችኋል። እኔ በእርግጠኝነት ነገ ከነገ ወዲያ ወደ ቪዲዮ ጠብቃ ዱባይ ላይ ሊባርግ ነው አዘቀሩ ከሳውዲ ከምን እንሰማለን። ኮቪድ በሉት ምንድን ነው የምትወደው ነገር ሲባል ትራቭል ማድረግ ብሏል። እና እባካችሁ በየሀገሩ ያላችሁ ሴቶች ራሳችሁ ጠብቁ። ግን ትራቭል ማድረግ ከፈለገ በየሀገሩ እየመጣ እንግዲህ አንዳንድ ልጅ ፈልጓል ማለት ነው። አረ እንግዲህ
ያለሱ ማንም የለኝም እንዴት እንደምወደው እሱ እኮ የኔ ባል ስለሆነ የኔን ምናምን ያልሽለት ሰው ተገልብጠሽ ያንን ደግሞን ዘመን ረስተሽ ሁለታችሁ በቃ የሆነ ዘጊ ነገር ነው የምታደርጉት። በነገራችን ሴቶች እንደነገርናችሁ ራሳችሁን ለመጠበቅ ሞክሩ። እንደ ወረርሽኝ ቁጠሩ። አንዴ ከዛ አይለቅም። እኔ ደግሞ እንኳን አሁን መለየት ነው የሚከብደው። ልጆቹ ደግሞ ሲወለዱ ቁርጥ ራሱን ነው የሚመስሉት። አስቡት፣ ተግባራቸው ብቻ እንደሱ እንዲያሆን እንጂ ቁርጥ ራሱን ነው የሚመስሉ ልጆቹ ደግሞ ሲወለዱና እግዚአብሔር ይመስገን። ግን ዳንሻል ሆነ እኔን እየመሰለ ነው። የሆነ ፎቶ ምስክር አቀርባለሁ ከፈለጋችሁ። ወደ አንቺ ከመጣ ጥሩ ነው። እኔን እየመሰለ ወደዛ ካልመጣ ወደዛ እንዳይቀላቀለ ያነዛውን ቲም ነው የሚሆኑት። በእርግጠኝነት ተከፋፍለው ሁለት ጨዋታ ትልቅ እንደ አርሴናል እና ማንቸስተር ትልቅ ጨዋታ ምን ይመስላል? ልጆቹ ራሱ ሁለት ተከፋፍለው ግን እፈራለሁ እኔ የምር ያኛው ቲም ያሸንፋል እያሉ እንዳባላቸው እርስ በርስ ያለመተኛ ጥቅሙን አይቻለሁኝ። እኔ ሰዓት ላይ ነው የማጠፋው። ከዚህ በኋላ አላጠፋም። ምንም ዘር በማብዛት ላይ ነው የማጠፋው። መበተን ነው ዘራችንን። እንትንም ነው በቃ ቶሎ ቶሎ ሲቀየር እና ሁላችሁም እንግዲህ ክሱን ከፍቼዋለሁ። ምክንያቱም እኔ አልፋተውም እስከ መጨረሻው መሄድ እስካለብኝ ድረስ እሄዳለሁ። ምክንያቱም እኔ የከፈልኩትን እኔ ያየኋትን ስቃይ ገብቶ ማየት አለበት። እኔ ጨከኛለሁ። ምግብ ምናምን ይዤ እጠይቀዋለሁ። ምግብ ምናምን ይዘው ይጠይቀሃል። አታስብ። ግን ደግሞ ብዙ የተናደዱ ሰዎች ራሱ ነበሩ። ክሱን እኛ ስናነሳው እኔ በመጀመሪያ ቀን ሄጄ ክሱን አንስቼዋለሁ ብዬ ለፈረጁና ለቢኒ ስነግራቸው እነ ቢኒም እንዴት እንደተቃጠሉ ኦዲየንሶቻችንን በጣም የተናደዱ ሰዎች አሉ። እንግዲህ ዳኒ ብድር መመለስ አለብኝ ብሎ መማርም አለበት ብሎ የራሱን መንገድ ጀምሯል። በየትኛውም መንገድ እተባበረዋለሁ። እውነታለች እኛ ጋር። ምክንያቱም እኔ ምንም ከመሬት ተነስቼ አይደለም። ምክንያቱም ባልሆነ ነገር ላይ ለነገም ለላይፉ መማሪያ ነው የሚሆነው። የሰው ልጅ ዝም ብሎ ሰው ላይ መክሰሰው እንትን ማለት አግባብ አይደለም። ዝም ብሎ ጣት መቀሰር ልክ አይደለም። እንዲህ ባላችሁ ቁጥር አራቱ ወይ አምስቱ እንደዚህ ወደ እናንተ ነው። ገባችሁ? አዙሮ ነው ጥልቅ አድርጎ የሚጥላችሁ። ለማንኛውም ያጠመዱት ወደ ራሳቸው ብታል ተቀበሉ። ከሰራል እንግዲህ ጋይስ በዚሁ አጋጣሚ ራሳችሁን ጠብቁ ሴቶች። ቻው። ትናንትና ስተሰርብ ይሆናል በቃ ቀለብ ካለ እኮ ስተሰርብ ቀላሽ ነው የምትለው ይቅርታ ምናምን ብለላሽ ትላንት ስላሳለፋችሁት መልካም ጊዜ ምናምን ተብሎ ብቻ የሆነ ነገሩ ፈሪ እየለቀቀ የሚመስለኝ እኔ ፈሪ እየለቀቀ እየሄደ የሚመስለኝ። በቀጣይ ምን ይፈጠራል አብረን እናያለን። እስቲ መተን የዛሬው ቪዲዮ ግን እዚህ ጋር ያበቃል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቱን ተጭናችሁ ቤተሰብ ይሁኑ። እዚህ ቻናል ላይ የማይቀር የማይወራ ነገር የለም። እውነቷን እንቅጯን ብሏል። እንቅጯን ነው የምናወራው። ከአንደኛው ጎንም አንሆንም፣ ከአንደኛው ሳይድም አንሆንም። ከእውነት ጎን ግን ሆነን እናወራለን። ይህ ሳሚ ቲዩብ ነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።